መቋጫ ምን አለው? የእሴት ግጭት ይላል። ባህላዊው እኛ ማህበራዊ ትስስርና በዘመናዊው እኔ ግለኝነት መካከል ያለው ሚዛን መፈለግ ነው ይላል። ቴክኖሎጂ እና የከተማ ኑሮን ስንቀበል አብሮነታችንን በስነ ምግባራችንና ቋንቋችን ላለማጣት የሚደረግ ትግል ምርጫው ማለት ነው። ወይም የምርጫ ፈተና የሚባለው ውህደት ደግሞ ዘመናዊነትን እንደ ጠላት ከማየት ይልቅ የቆየውን እሴት ሳይጥሉ በዘመናዊ መንገድ እንዴት ማቅረብና መጠቀም ይቻላል የሚለው የትውልዱ ትልቁ የቤት ስራ ነው። እና ዘመናዊነትና ባህል ማለት ስንጨርሰው ወይም ስናጠቃልለው እንዴት በዘመናዊ ዓለም ውስጥ የኢትዮጵያ ማንነታችንን ጠብቀን መጓዝ እንችላለን